ሰፈራችን ላይትን ተቦት እንደሚያምር ላይቱ በኋላ yes አሁን ፒክቸር ታይም ባይ ዘ ዌይ ኦር ላይት ሳንሴት ነው ወይም ደግሞ ሰዓት ተቀለሻ ሰዓት ነው በጣም መሀል ላይ ነበርኛ የተነሳ ነው ሰዓት በጣም ሄዷል እኔ የሚሄደው የት እንደው ታውቃላችሁ ጋይስ ከኤፍኤስሲን ሳምሃር ከብቱ ባይ ዘ ዌይ ዳን ጋች ሚ ያገኘችኝ አይደለም ብቻ እያወራች ነው ልጅ እና ውሽ ያደረግላችሁ ነገር እንዳትረሱ ያዙት ከወዳችሁ እንዳይሆን ጋይስ ካንጀታችሁ አንቺስ ነሱ ናቸው እነሱ እጄ ደክሞኛል ጋይስ መቅረት አለብኝ ፕሮግራም ነበር የወጣሁት ካንስል አድርጌ ነው እንደዚህ የመጣሁት ለሌላ ፕሮግራም ወጥቼ ካንስል አድርጌ ነው እንደዚህ የመጣሁት አሰልኩ ነጠላ ጥምቀት ላይ ግዴታ ነው ጋይስ ስለዛ ነጠላ ለበስኩ ታቦት ጋር ሳሊት ፍቃድ ነው ማለት ነው አለስኩም እንደገጣሚ
ቀይሬ ልብስ የጥምቀትን ክብረ በዓል ለማክበር እሺ ጋይስ አሁን ያለሁት መብራት ኃይል ነውና ትኬቱም አልተሳካም። ጥምቀት በዓል እናክብር።
ለዚህ አይደለም የመጣሁት። መቅረት አለብኝ። ፕሮግራም ነበር የወጣሁት። ካንስል አድርጌ ነው እንደዚህ የመጣሁት። ለሌላ ፕሮግራም ወጥቼ ካንስል አድርጌ ነው እንደዚህ የመጣሁት። ነጠላ ጥምቀት ላይ ግዴታ ነው ጋይስ። ስለዛ ነጠላ ለበስኩኝ። ታቦት ጋር ሳልሄድ ልቀር ነው ማለት ነው። አልያዝኩም እንዳጋጣሚ። ራበኝና እሺ ነይ። ምን አለ የሚበላ ነገር ሄላ ምግብ ርቦኝ እዛው ትምህርት ቤት ገባሁኝ። ታቦት እየሄደ ሳለ እዛው የምበላበት ቦታ እየሄደ ነው፣ ግን እዚሁ ባስ ስቴሽን አለፍ ብሏል። እዚህ እጠብቅሻለሁ። ወደ ማታ አካባቢ ፎቶ ስለምነሳ ቆንጆ ልብስ ለብሰሽ ነኝ። እኔ የአብ ለበስኩትኝ እዛው ሲሄድ ሀገር ቤት የምለብሰው ብዬ ያሰብኩት የለም የጥምቀት የራያው የወለው እሺ በይ ጋይስ ምሳራ በኝና ታቦት 8 ሰዓት ገና አሁን ነው የወጣው። የሸኘን ነው። በመሀል ቁርስ አልበላሁም። እንደ ኤርፖርት እንዳያችሁ ጠዋት ሩጬ ምናምን ነገር አሁን ምግብ እናዛለን ማለት ነው። እናዘው ምግብ አላውቅም። እዚህ ጋር እናድርገውና አቮካዶ በቾኮሌት ካለ ጠይቃቸዋለሁ። አቮካዶ ቾኮሌት እንጠጣለን ማለት ነው። አቮካዶ ቾኮሌት ካለ እንዴ? አቮካዶ ቾኮሌት
ወፈር ይበልቀጭም ጃው እሺ አዘናል አቮካዶ በቾኮሌት ምን ቀርሷለን ማለት ነው። ቻክላት የሚወድ ሰው ይኖራል ላይክ እንደኔ ማለት ነው። ጋይስ በጣም የራበኝ በጣም ጧት ኤርፖርት ሂጄ በጣም ተናድጄ ነው የመጣሁት እና አትጠይቁኝ ብስጭት ነው የሚያደርገው። ጋይስ ምግቡ ሲደርስ በቃ አላውቅም ግን በጣም እርቦኛል። ተርቤያለሁ በጣም ለባል አልነበረም። ለባል አልነበረም። ፕሮግራም ነገር ነበረና እንደገባኝ ፕሮግራም ትልቅ ነው ለእናንተ ይበቃችሁ። በጣም ተርቤያለሁ። በጣም ደክሞኛል። ያስታውቃል አይኔ ራሱ ቀጭን ነው። ወፍራም ነበር ያልኳት ጋይስ ሰምታችኛል አይደለም? ትሳዛት ግን ቀጭን ነው። አቮካዶ ደግሞ ቀጭን አልወድም። በወተትና በቾኮሌት ቆንጆ ነው። ሁለቱም ነው ወተትና ቾኮሌት ያለው ማለት ነው። ሶ ከቾኮሌቱ ኢነርጂ ከወተቱ ደግሞ ምን ነቃ ለማለት ቾኮሌት በጣም ቤስት አሪፍ ነገር ነው። ከወተቱ ደግሞ ፕሮቲን እናገኛለን ማለት ነው። አሁን ለትንሽ ነፍሴ የተረጋጋች ቀዝቀዝ አለች። በጣም ረቦኝ ነበር ጋይስ ከምነግራችሁ በላይ ማለት ነው። ከነማጅን ጧት ባዶ ወዲያ አርፍጄ ከስራ ተነስቼ ለሀገር ለመሄድ ወስኜ ኤርፖርት ቼክ አድርጌ ትኬት ልብስ ቀይሬ ነው ወደ ታቦት የመጣሁት። በጣም ከባድ ነው። አብራችሁን ቆዩ። አሁንም በዓል ገና ነው፣ ታቦቱ ገና ነው። ማታ ድባቡ እዚህ ካፌ ያለንበት ቦታ ላሳያችሁ። ሰው እየራበው ነው መሰለኝ። እኔ ጠዋት ስላልበላ ቁርስ ነው 8 ሰዓት ከምናምን ነው አክቹሊ። አሁን ላሳያችሁ። ሰዎች ካፌ ውስጥ ነው ያሉት፣ ታቦቱን ትተው ማለት ነው። ያልቆየሁት ስለማይቻል ነው ሰው ካሜራ ውስጥ ማስገባት።
የነ ሸምሱ ጁስ ቤት ዛሬ በቃ ተጠጣች በል ጋይስ። ወፈር ቢል ደግሞ አሪፍ ነበረ። እንቀጥል አደረጉት። ፀጉሬ ሰራለሁ ብዬ ሰሞኑን አልተሰራሁም። የባለፈው ሳምንት የተሰራሁት ነውና ያው ለበዓል ምንም አይልም። እንጠጣና ጓደኛዬ ትመጣለች። አብረን ተያይዘን ወደ ታቦታችን እንሄዳለን። አብራችሁን ቆዩ። ሰብስክራይብ ማድረጋችሁን እንዳትረሱ። በዚህ አጋጣሚ ግን እንኳን አደረሳችሁ ለጥምቀት ክብረ በዓል፣ ለብርሃነ ጥምቀቱ ክብረ በዓል። ለሁላችን በዓሉ የሰላም የፍቅር ያድርግልን እላለሁ። አመሰግናለሁ ስለምትመለከቱ ጋይስ። ይሄን ያለው በሬድ ፍላግ ነው ማለት ነው። ለተስቀጭኝ በጥምቀት ቀን እና ተገናኘን ጁስ ቤት። እስኪ እንደምታዩት ነው። ተኝቼ እንቅልፌ ምናምን ጣፋፈሽ ብላ መጣች። ያጥቃት ሰጭ ያለች ማለት ነው። ያበ እንደይወጣሽ እናት ከዛን በእጅ ያለው ያላችሁ ገርማችኋል። ቆቁት ስንሰጥሻለሁ እዛ ቆና ሃይ እንዴት ናችሁ? እንኳን ለጥምቀት በዓል ከተራ ነው ዛሬ ከተራ በዓል በሰላም አደረሳችሁ። እንትናሽን እዚህ እናገኘው እንቅልፌ ጋይዘው በፊት ላይ ይናገራል ጋይስ። ሉክ 2 ቀን 3 ቀን ሙሉ ነኛል። እስኪ እዚህ ስትሬት ለምን አንነሳም? እዚህ ስትሬት ለምን አንነሳም? እዚህ ቆይ እስኪ ጋይስ አንዴ ፎቶ ሹት። የማታን ሳንሰት በጣም ነው የምታምረውና አንዴ እሺ እመለሳለሁ። Really, what do you wish? Yes. ይሄ ዳባይት ታምር ጋይስ እንመለስሽ ፈልጊ ነገር አለ ወይስ ስማ የሰማ ነው ብሮ አይታል እዚህ ቃላተች ያስፈልግ ኦኬ another what do you wish? I wish what ሁሉ ነገር እውነት ለምናገር አግኝቻለሁ። ምንም wish ማረጋው ነገር የለም። yes still blessing more blessing በጣም more blessing that's perfect okay እና አስገብኝ እና ደግሞ ማለት ነው አንድ ሌላ blessing ይቺ ልጅ እንትን አርግልኝ ስቴብል አርግልኝ እባክህ እናት ኦዚ የምሬ ካሜራው ከፊት ውስጥ ረግ ምንድነው ነው ግን አረካው ማለቅም እንደሆነ ካሜራው ዛሬ አረካው ማለት ምን ያረከኝ ሽንቴ ኮመንት አርግልኝ እንዴት ምጃለሽ እዚህ ኮፊ ጋር ጥቅስተሽ ስሙኝማ የምር የእውነት እኔ ከልቤ ነው ያወራው ስቴቢሊቲ የምትለውን ነገር ፕሊዝ ስቴብል ከውጭ ነው እንዴ ጋይስ ፕሊዝ ካም ኮሚንግ ስለ ያው ሁለታችን እንተዋወቃለን ገብቷችኋል አሁን እዚህ ቤት ገብቼ እና በጣም አይ ቲንክ ቀንሻለሁ መሰለኝ አገጭ ወጥቷል ጋይስ ለካሜራ ራሱ እየደበረኝ ነው አባቴም እየደበረኝ ነው ለካሜራ ራሱ አሁን አቁሚና እንዴ ልግባና ተሰስ ነው ያወራለሁ እስከዛ ከነሱ ጋር ጋይስ እና ይሄ ሰፈር ቆላ ሳያችሁ ሰፈሪ ነውና ከተዝም ቢልቡ ኮፊ ጋር ገብተሽ ነው ተነቀጣስቲ ማጀቢያ ያስፈልግሻል ጋይስ ሽንታ ለመምጣት ነው እንደዚህ የምትሆነው ይኸውና ደንባራ ደንጋጣ አሁን ወደ ቤት መግባት አለብን። በጣም ቢዩቲፉል ዴይ ቆንጆ ነበረ ዛሬ ቀኑ ምናምን ነገር ሶ መግባት ስላለብን ነው ወደ ቤት እና ፀጉሬ እየተሰራ ነው ድጋሚ ፈርሷል ምናምን ነገር አይ ሰምቲንግ ለእናንተ ማለት ነው ስፔሻሊ አግኝታችሁኛል
እሱ ደግሞ ምንድነው ከአመት ወደ አመት እናንተ እየኖራችሁ እንደሆነ የሚያስታውሳችሁ ላይፍ ሪሊ እናንተ ላይፍ ስታይል ኢነር ዲፓችሁ ፒስ ሆናችሁ ቅድም እንዳለችሁ ብሌሲንግ ሞር ለሰው ልጅ ብሌሲንግ ያስፈልጋልና ሁላችሁም ከራሳችሁ ጋር ሞር ሆፕለስ እንዳትሆኑ ራሳችሁን ከሀገር ጋር ከማህበረሰብ ጋር ከእናት አባት ወላጅ ጋር ምናምን ነፃ ሆናችሁ እንድትኖሩ ለሁላችሁ ውሽ ያደርግላችኋለሁ። ሌላኛው ውሽ ምንድን ነው? ለራሴም እንደዚሁም ለእናንተ ውሽ የማደርገው ነገር ምንድን ነው? ዛሬ መኖር ውሽ ያደርጋለሁ ለሁላችንም። እዚህ በጣም ደስ የሚል ቀን ነበረ ዛሬ። በጣም ቢዩቲፉል ዴይ ነበረ ለእኔና ብቀርም እውነት ባይሳካ ትኬቱ ባላገኘም ታወት ወጣ ምናምን ደስ የሚል ታይም ነበረ በጣም እና የአመቱ ያድርሰን። በዚህ አጋጣሚ በዚህ በኤሊያና የአባቷ ልጅ ዩቲዩብ ቻናል ብዙ አዳዲስ ነገሮች አሉ። በጣም ብዙ እና ዘወይ ሪሊ የምር ጂኒሊ ምንም ሳይቀነስበት በጣም ብዙ ብሎጎች አሉ የነበሩ ጆርኒዎች ማለት ነው። እና እስቲል ነው ወደ 6 ወር ገደማ በጣም ሪከርድ የተደረጉ ቪዲዮዎች አሉ። ከኔክስት ዊክ ሰኞ ጀምሮ ብሎግ ይጀምራል። በሳምንት አንዳንድ ብሎጎች ሪሊ ጂኒሊ ቲፒካሊ ራሱ በቃ የወረደ ቪዲዮ እንደወረደ ራሱ ይደርሳቸዋልና ጠብቁ። ላለው የበዓል ቪዲዮ ይሄንን የዛሬ የነበረው ብሎግ ለቅላቸዋለሁ ማለት ነው። እና ወዳቸዋለሁ በጣም እስካሁን አልወጣችም። ይገርማችኋል ጋይስ። ወይ ባብቹ አልገዛም፣ የኔ ፍቅር አልገዛም። እሺ ከገዛሁኝ ምን ታደርግልኛለህ? ምን ማለት ምን ለምን እሺ አንተ ይሄንን ሁላ ገዝተህ ምንድነው የምታደርገው? ከሸጥከው ምንድነው የምታደርገው? ብሩን ለእናትህ ለአባትህ እና አባትህ የት ናቸው? ቤት ናቸው። እናንተ ይሄን ነው የምትሰራው? ማሚስ አንተ ትማራለህ? ቀን ትማራለህ? እግሯ መኪና ገጭቷት ነው ጎሮ። አሁን የት ነው የምትኖረው? ጎሮ ነው የምትሄደው? በእግር ነው የምትሄደው ሰላም ሰፈር? ኦኬ እሺ። እና አሁን ይሄን ሁላ ከገዛውክ ምንድን ነው የምታደርገው? ለማሚ ነው ለባቢ ነው የምትገዛው ወይስ ደግሞ ነው ብር የምትገዛበት ማስቲካ? መጀመሪያ ግን ብሩ ለማሚ ነው መስጠት እኩል ለባቢም ለማሚ። እውነትን ነው። ማንኛውም እኔ ማስቲካ አልገዛም፣ ግን አንተ እንዳልከው እንደዛ ማድረግ የምትችል ከሆነ እሺ። እና ጎበዝ የኔ ቆንጆ በጣም መልካም በዓል። እሺ መጨረሻ ጋይስ መታለች እና ውሽ እያደረኩ ነበር ለእነሱ። እሺ እና አልሰማሁም። ቪዲዮ ላይ ታዳምጪዋለሽ ጋይስ። አባቴ ሙት ካሜራ ውስጥ ለመግባት እያፈርኩ ነው። ምንድን ነው አጥንቴ እንደዚህ ወጣው? እንደዛ ከቻት ስልኳን አላሰማች። እንዴት ማለት አሁን ነው? ምን ሆንኩኝ ነው የምትለው? ኦኬ ውጭ ነታመሽ ነበር ወይስ ቤት ውስጥ ነው? ዳርክነት ሆና ጋይስ ምንም ማድረግ አይቻልም። It's because of you እናንተ ናችሁ። ስፒከር እዚህ ጋር እሺ። ላይት በጣም ቢዩቲፉል ነው እና ሰፈራችን ላይት እንታቦት እንደሚያምር ላይት አሁን yes አሁን ፒክቸር ታይም ባይ ዘ ዌይ ኦር ላይት ሳንሴት ነው ወይም ደግሞ ሰዓት ተቀለሻ ሰዓት ነው። በጣም መሀል ላይ ነበርኛ የተነሳ ነው። ሰዓቱ በጣም ሄዷል። እኔ የሚሄደው የት እንደው ታውቃላችሁ ጋይስ? ከኤፍኤስሲን ሳምሃ ከብቱ ባይ ዘ ዌይ ይዳንጋች ሚ ያገኘችኝ አይደለም ብቻ እያወራች ነው ልጅ እና ውሽ ያደረግላችሁ ነገር እንዳትረሱ። ያዙት ከወዳችሁ እንዳይሆን ጋይስ፣ ከአንጀታችሁ ያዙት። እና ዛሬ በዚህ በኩል እንዲህ ነበረ ጥምቀት ደብረ በዓል ያደረገው ማለት ነው።
አንቺ ነሽ እነሱ ናቸው እነሱ እኔም እጄ ደክሞኛል ጋይስ። ምሽቱ ይሄንን ይመስላል። በእርግጥ ከቀን ማታ በጣም እንደምትወዱት አልጠራጠርም። ቪዲዮ ራሱ ቢካዝ እቺ ቆንጆ ወጥታ ተቀላቅላለች ማለት እና በዚህ ይሄን ያለነው በኮሪደር ባቢቹ በቀይ መስመር ነው እና ታይች ልጅ እኔ በጥምቀት ቀን እስር ቤት መግባት አልፈልግም ስላት ያው አንዳንዴ ገባችኋል እና ያው ይሄንን ፊት ቀይርላችኋለሁ ነገር እሺ ጋይስ በጥምቀት በቪዲዮ ሰራላችሁ ማለት ነው። ልሸኘኝ ነው። እኔ እንጃ ይሆናል። አዎ ብሄድ ደስ ይለኛል። ሙሉ ነው አይደለም? ሞልቷል እኮ ታክሲው። ውይ በኢየሱስ ምን አደረኩሽ? ቆይ እንዴ አንዴ ሽኝት፣ ቆይ አንዴ ሽኝት ታክሲ አረናፍ ነው። ጠዋት ስንከራተት እንዳልዋልኩኝ ጋይስ አባቴም ዛሬ ቀን ድንቅ ውስጥ ይገባ ነበረ ጋይስ። ጠዋት እኮ በመንገድ ተጠቀምሽ በረድኩ ነው ኤርፖርት ዙሬ ወደዛ መናሪያ ሂጄ ማለት ነው። ከዛ ደግሞ እዛ ሂጄ ደግሞ ድጋሚ ኤርፖርት የለም ተባልኩ። መጥቼ ልብስ ቀይሬ ባግ ውስጥ የነበረው ምን አደረኩኝ? የድሮ ሰፈሬ ላይ ታወጣ ሽኝት አረፍ ማለት ለማንኛውም በቃ ቻው ባይስ ባይስ በቃ በጊዜ ግቢ እሺ እንደዚህ አብሮብሽ